የመሰለ ያማረ ባሚያ እንደሚፍታህ ግሌ መስራት ከፈለጋችሁ አሰራሩን አብራችሁ ተከታተሉኝ እስከ መጨረሻው ድረስ ማለት ነው። ትወዱታላችሁ። ደስ የሚጣፍጥ ባሚያ ሰርተናል ማለት ነው። አሰራሩን አብረን እንከተል። ወደ አሰራሩ እንግዲህ ባሚያ ደርሷል ማለት ነው። በነገራችን ላይ ባሚያ ከበሰለ በኋላ እንትን አይመሳሰልም ማለት ነው። ቀስ እንደዚህ ቀስታ ማለት ነው። እና አሰራሩን ከወደዳችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ አብራችሁ ተከታተሉ። አሰራሩ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። እና የተከበራችሁ የሚፍታህ ግሌ ቤተሰቦች ባሚያ ልንሰራ ነው። በባለፈው በዶሮ ነበረ። ዛሬ ደግሞ በስጋ ይዘን መተናል ማለት ነው። ልክ እንደዚህ በትንንሹ ቆራርጬዋለሁኝ ቶሎ እንዲበስልልኝ ማለት ነው። ያው እንግዲህ ዛሬ ደግሞ በስጋ አብረን እንስራ ማለት ነው። ሽንኩርቴን እዚህ ከትፍ ያለሁኝ። አሁን እዚህ ጋር ዘይቴን ጠባ አድርጋለሁ ማለት ነው። ከዛ ዘይቴ ሲግልልኝ ደግሞ ከዛ ሽንኩርቴን እጨምራለሁ ማለት ነው። ትንሽዬ ትበቃኛለች። ጥብስ እናደርግና ቀስ እንጨምራለን። ሽንኩርት ተጠበስን በኋላ ማለት ነው። ካደረኩ በኋላ ከዛ ስጋን ጨምራታለሁ ማለት ነው። ከዛ ከስጋው ጋር አብሬ ሽንኩርቱን ጥብስ አድርጓለሁ ደግሞ ማለት ነው። በባለፈው በዶሮ ዛሬ ደግሞ በስጋ መጥተናል ማለት ነው። እዛ ስጋን በስስ ካረኩ በኋላ ቲማቲም እጨምርበታለሁ። መፍጨት ትችላላችሁ። እኔ ግን ጎረድ አድርጌ ነው የማደርገው፣ ምክንያቱም ትንሽ እስከሚል ድረስ ራሱ ስለሚሟሟ ከዛ ባሚው ጋር እኩል ስጋው ቶሎ ስለማይበስል ትንሽ ውሃ ጠብ አድርጌ እንትን እለዋለሁ ማለት ነው። አበስለዋለሁኝ። ባሚያ በነገራችን ላይ ሳልሳ ከምታረጉበት በቲማቲም ብቻ የሚሰራው ነው ቆንጆ። ይህን ይመስላል ዛሬ ስራችን በከፊሉ። ሾርባችንን ጥደናል። አብራችሁ ማለት ነው። ቅመሞች እዚህ ደግሞ ስጋ ጥጃለሁኝ። ሾርባውን ጨምረው ማለት ነው። እንደዚህ ካደረኩ በኋላ
ቅመሞች ባብረካ አለ፣ ኩርኩም፣ የተፈጨ ዝንጅብል እና ባህራት መከከል እነዚህ ተጠቅም ያለሁኝ። እቃ ማጠብ የለም አባቴ በፕላስቲክ ነው ምልን። ከዛ እናደበላልቃለን። ልክ በዚህ መልኩ ተጠበስነው በኋላ የፈላ ውሃችንን እንጨምራለን ማለት ነው። እዚህ ጋር ከዛ በዚህ መልኩ ስጋያ እስከሚበስል ድረስ እንተንለዋለሁ ማለት ነው። ስጋው ስላልበሰለ እንትን ማለት አልችልም፣ ባሚውን መጨመር አልችልም። አሻባችንን አድርገናል። ከዛ ግጥም አድርገን እናበስለዋለን ማለት ነው። ከዛ ባሚያችንን እንጨምራለን ማለት ነው። ባሚያችን በዚህ መልኩ ደርሷል ማለት ነው። ማሻላ ተባረካላ። የሚፍታህ ግሌ ባሚያ እንግዲህ ይህን ይመስላል ማለት ነው። በለሃም በባለፈው በደሮ ዛሬ ደግሞ በለሃም መተናል ማለት ነው። ያው እንግዲህ ቀለል ያለች ጾም ስለሆነ ጾመኛ ስለሆኑ ብዙ ስለማይበሉ በትንሿ ሰርተናል ማለት ነው። እንዳቅማቸው ይህን ይመስላል እንግዲህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።